የሰው ልጅ በሁለት ክንፍ ነው የሚበረው በእስልምና ውስጥ አላህን በመፍራትና በመከጀል አንዱ ብቻውን ካመዘነ የሚጠፋል በእስልምና ታሪክ ውስጥ የጠፉ ግሩፖች እንደዛ ነው ፍርሃቱ ብቻ የያዘው ሰው ጀሃነሙን ቅጣቱን ብቻ ያሰቡ እንደ ኸዋሪጆች ማለት ነው ኸዋሪጆች ተቅዋ ነበራቸው ኢልም ግን አልነበራቸው ለዚህ ነው በሰይድና አሊ ደም አላህ ጋር እንቀርባለን ያሉ ሰዎች እኮ ናቸው እኛንን እስላም አሉና አልይን ካፍር አደረጉት እና አብዱራህማን ኢብኑ ሙልጂም አሊን ሰይድና አሊ ሊገድሉ የተነሱት ሰዎች እኮ ሐጅ ላይ ካዕባ ላይ ቆመው ነው አህድ የተጋቡት ራሰል ኩፍር በምድር ላይ ያሉ የኩፍር አባቶችን ለመግደል አህድ እንጋባ ብለው አሊ ኢብኑ አቡ ጣሊብ አምር ኢብኑ አልዓስ ሙዓዊያ ኢብኑ አቡ ሱፊያን ረዲየላሁ ዐንሁ እነዚህን ገድለው አላህ ጋር በእነሱ ደም ጀነት ሊቃረቡ ታያላችሁ ይሄንን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲቀሩ ስትሰሟቸው ቁርአናችሁን ትንቃላችሁ አሉ ሶላት ሲሰግዱ ስታያቸው ሶላታችሁን ትንቃላችሁ አሉ ነገር ግን لا يتجاوز عن هناجرهم አሉ ቁርአኑ ከጉሮሯቸው አይወርድም አሉ ረሱላህ ሰለላሁ ዐለይሂ ወሰለም ምላስ ላይ ነው ያለው